ሆነሃል? እሺ ደህና ነህ? ያውልሽ ብዙ ልንጨቃጨቅ፣ ብዙ ልንጣላ፣ ብዙ ልንታረቅ እንችላለን፣ ግን እዚህ በቃ ሄር ቢወድ መቼም ቢሆን ልንለያይ አንችልም። ለኔ አብርሃም ይሄ ይገባኛል። ለኔ እንግዲህ ስለሚገባሽ ነው፣ ምንም ማድረግ አይቻልም። ይሄ ነው የሚያስደስትህ አብርሃም? የእውነት ለምን አታምነኝም እንዴ? ለምን አታምነኝም? በዚህ ቅስፈት እንደዚህ ወደ አንተ የተቀየረችበትን ምክንያት ቆም ብለን ለማሰባት ሞክረም። አይንህን ክፈት አብርሃም፣ አይንህን ከፈተ። ይወድም ያከብርህም ያፈቅርህም ማለት አብርሃም ተው። ከዛ በኋላ ትዳሩ እንደሚበልጥበት አየ። ዝም ብሎ ከሌላ ሰው ጋር መሆኑ ተገቢ እንዳልሆነ ተረዳ። ተመልሰሽ ትጎጁ እንደሆነ በደንብ ታውቆኛል። ታይሩታ ዛሬ ደግሞ በጣም ተጸጸተ እና ይሄንን ነገር ለማድረግ ወሰነ። በቃ ይሄ ነው የሆነው። እንግዲህ ማለት ያው እሱ ብዙ ጊዜ በነገርሽ ላይ በጣም ለሰው ስሜት ምናምን ከዚህ በኋላ ሰላሙን ልትነሺው፣ ሰላሙን የሆነ ነገር ልታደርጊ፣ የሆነ በቀል አስበሽ ነው፣ የሆነ ክፋት አስበሽ ነው እንጂ ሩታ ሄርሜላ በቃ ይጌታዬ በቃ ችግር የለውም። በስ ባባንተ ፊት እሷን ስለተናገርኳት በጣም ይቅርታ። ግን ደግሞ በቃ ችግር የለውም። ምንም አይደለም፣ ችግር የለውም። ያው ከዛሬ በኋላ ስለማይደቀም ወንዴ ቢያንስ እሺ ወንድ ደውልልክ በደንብ እናወራበትና ለሱ ነው እኮ ልደውልልህ ያልኩት። እናወራበታለን። መደወልሽንም አለመደወልሽንም እኔ ወደ አንተ ለመደወል እሷ ጋር ነው የምታስፈቅደው እንዴ? እናንተ ለማውራት አብርሃም ከነስልክሽም ሊጠፋ ይችላል። ሲሙን ቀይረዋለች። ሌላ ሲም ነው ያዝኩት እኮ። ታዲያ ቁጥሬን አታውቀውም? አትደውልልኝ። እዛኛው ሲም ላይ ነበር የነበረውና ያ ሁሉ ጊዜ እንደዚህ አፈቅራለሁ አይ ማለት አስፈላጊ ከሆነ ቁጥርሽ በነገርሽ ላይ እኔ ላይ ያለ ብሎክ ባረገው ከብሎክ ውስጥ አውጥቼ ያ ሁሉ ጊዜ እንደዛው ግን ነገሮች አሁን አብቅተዋል። በጣም ይቅርታ። እውነት መመለስ ፈልገሽ ነው ከአብርሃም ጋር እንዴ? በቃ ሰላም ነው። አንቺ ቆይ አልገባኝም። የሰው ትዳር እኮ ሰላም ሲሆን እንኳን ደስ አላችሁ ነው እንጂ የሚባለው። እንዴት እንደዛ ያደረክ እኮ አይባልም እንዴ? ምን ሆነሽ ነው ማለት? ምንድነው ያስነካሽው? የሆነ ነገር ሆኗል።